ያልተማሩ ሰዎች ትልቁ ደስታቸው የተማረ ሰው ስራ አጥቶ ማየት ነው። አንተስ ተምረህ ምን ፈየድክ ለማለትና በትምህርት ላይ ለማፌዝ አጋጣሚው በጉጉት ይጠብቁታል። በነገራችን ላይ በተማረና ባልተማረ ሰው በጣም ትልቅ ልዩነት አለ፣ ትልቅ ዲፍረንስ አለ። ልክ አንድን ከተማ የሆነ ሰው ሲተርክላችሁ ወይም ደግሞ ሲነግራችሁ የሚፈጠረው ኢሜጅ ወይም ደግሞ የምትስሉት ስዕልና ቀጥታ በአካል ሄዳችሁ ስታዩት የምታዩት ከተማ የዚህን ያክል ልዩነት አለው። አብራችሁ ሲሄድ አብራችሁ ሲንቀሳቀስ እኩል ከእናንተ ጋር የሆነ ይመስላችኋል። በፍጹም ያ ሰው ያለበት ዓለም ሌላ ነው፣ ያልተማረ ሰው ያለበት ዓለም ደግሞ ሌላ ነው። ለምሳሌ አረንጓዴንና ቀይን ቀለም እኛ ስንመለከተው አረንጓዴና ቀይ ቀለም ነው። ድመቶችም ሲመለከቱት ልክ እንደኛ አረንጓዴና ቀይ ቀለም ሊመስልን ይችላል፣ ግን በፍጹም አይደለም። ያ ቀለም ለድመቶቹ ደብዛዛና ጥቁር የሚመስል ቀለም ነው። ለኛ ግን አረንጓዴና ቀይ ነው የሚታየው። ልክ በዚህ ልክ በጣም ልዩነት አለን ማለት ነው። የተማሩ ሰዎች ልክ አረንጓዴና ቀይ ቀለም መስሎ እንደሚታየን ያክል ይታያቸዋል። ያልተማሩ ሰዎች ደግሞ ልክ እንደደበዘዘው ጥቁር መስሎ ሊታያቸው ይችላል። ያንን እነሱ እንደ ዓለም እየተጠቀሙበት ይቀጥላሉ ማለት ነው። ስለዚህ መማር በጣም ትልቅ ልዩነት አለው። አስቡት፣ ከዚህ በፊት የማታውቁትን ከተማ ድሮ ሰዎች ሲነግሯችሁ የሚፈጠርባችሁ ምስልና ካያችሁት በኋላ የምታዩት ከተማ በጣም ትልቅ ልዩነት አለው። ድሮም ግን የምታውቁት ይመስላችኋል። በምስሉ ዝም ብላችሁ ስትመለከቱ ይሄን ይመስላል ብላችሁ የምታውቁት ይመስላችኋል። ካያችሁት በኋላ ግን ሌላ ነው ፈጽሞ ማለት ነው። ልክ እንደዛ ነው። ለማንኛውም ተማሩ፣ ትምህርትን እንዳትንቁ። ተምሮ ብዙ ነገሮችን ማድረግ ከቻለ ባይማር ግን እነዛን ነገሮች ማድረግ አይችልም። ልዩነት የሚያመጣው የእኛ ማድረግና አለማድረግ ነው። አመሰግናለሁ።